ሰላም እንዴት ናችሁ? የዩቲዩብ ቻናል ተከታታዮች ዛሬ ሲምፕሌክስ ሜተድ ምንድነው የሚለውን እናያለን። ከዚህ በፊት በሰራሁት ቪዲዮ ግራፊካል ሜተድ ሊኒየር ፕሮግራሚንግ ፕሮብለም ላይ አይተናል። ቦዝ ማክሲማይዜሽን ኤንድ ሚኒማይዜሽን ፕሮብለም እንዲሁም ደግሞ ስፔሻል ኬዝስ ኢን ሊኒየር ፕሮግራሚንግ ፕሮብለም የሚባሉ ወደ 3 የሚደርሱ ስፔሻል ኬዞችን አይተናል። የመጀመሪያው ኦልተርኔቲቭ ኦር መልቲፕል ሶሉሽን የሚባለው ሲሆን ሁለተኛው አንባውንድድ ሶሉሽን ነው። የመጨረሻው ኢንፊዚብል ሶሉሽን የሚባሉ 3 የሚደርሱ ስፔሻል ኬዞችን አይተናል። ዛሬ ደግሞ ሲምፕሌክስ ሜተድ ምንድነው? what is the difference between simplex and graphical method የሚለውን እናያለን። ስለዚህ ምንድነው ሲምፕሌክስ ሜተድ ከሚለውን ጀምር። simplex method is an iterative or step-by-step procedure that systematically moves from one feasible solution to another. ይህ ምንድነው? until reaching the optimal solution ወይ የመጨረሻ መፍትሄ ላይ እስከምንደርስ ድረስ ድግግሞሽ አለው ኢትሬቲቭ የሆነ ስቴፕ ባይ ስቴፕ ሜተድ ነው ሲምፕሌክስ ሜተድ የምንለው። ከአንደኛው ቴብል ወደ ሌላኛው ቴብል፣ ከሁለተኛው ወደ ሶስተኛው ቴብል እያለ እስከ መጨረሻው ኦፕቲማም ወይም ኦፕቲማል ሶሉሽን ድረስ የምንሄድበት መሆኑን የምናይበት ሜተድ ነው። ከግራፊካል ሜተድ የሚለይበት ዋናው ምክንያት it can handle more than 2 decision variables ማለት ምንድነው? ሁለትና ከዛ በላይ የሆኑ ዲሲዥን ቫሪያብልስ ያሉትን ሊኒየር ፕሮግራሚንግ ፕሮብለም ሶልቭ ለማድረግ የሚያስችል ሜተድ ነው ማለት ነው ሲምፕሌክስ ሜተድ። ሌላው the simplex method is one of the most powerful and widely used algorithm in operation research። ያው ኦፕሬሽን ሪሰርች ሲነሳ ሲምፕሌክስ ሜተድ አብሮ የሚነሳ መሆኑን ነው የሚያሳየን። ምክንያቱም ይሄ ሲምፕሌክስ ሜተድ የምንለው በጣም ውስብስብ የሚባሉ በሪል ወርልድ ፕሮብለምስ ላይ ወይም ደግሞ በእውነታው ዓለም ላይ ያሉ ችግሮችን ሶልቭ ለማድረግ የሚያስችል ትልቅ አልጎሪዝም መሆኑን የምናይበት ነው በኦፕሬሽን ሪሰርች ማለት ነው። ስለዚህ when we are talking about operation research simplex method አለ ማለት ነው። ሌላው ካራክተሪስቲክሶቹን ስንመለከት ኪ ካራክተሪስቲክስ ኦፍ ሲምፕሌክስ ሜተድ የሚባሉ አሉ። እነዚህ የመጀመሪያው ለምሳሌ ኢትሬቲቭ ፕሮሰስ ነው። ቅድም እንዳልነው አን ኢትሬቲቭ ኦር ስቴፕ ባይ ስቴፕ ፕሮሰስ ነው። እስከ ኦፕቲማል ሶሉሽን ወይም ኦፕቲመም ሶሉሽን ድረስ የሚሄድ በመሆኑ ኢትሬቲቭ ፕሮሰስ ይባላል። ለምሳሌ ተመልከቱ ኢትሬቲቭ ፕሮሰስ ምን ማለት እንደሆነ። The method systematically moves through feasible solutions, improving the objective function at each step until no further improvement is possible. ያ ማለት ተጨማሪ ስራ ወደማይጠይቅበት የመጨረሻ መፍትሄ ላይ ወይ የመጨረሻ ሶሉሽን ላይ እስከምንደርስ ድረስ የምንቀጥልበት መሆኑን የሚቆም ሳይሆን የሚቀጥል አይነት ፕሮሰስ መሆኑን ነው የሚያሳየን ማለት ነው። ሌላኛው መልቲ ቫሪያብል capability የሚባለው ነው። ምክንያቱም it can handle more than 2 decision variables linear programming problem having 2 and more than 2 decision variables solve ማድረግ የሚያስችል የሊኒየር ፕሮግራሚንግ ፕሮብለም ሜተድ ነው። ኦፕቲመም ሶሉሽን ወይም ኦፕቲማል ሶሉሽን አለው። ሌላው ደግሞ ኮንስትሬንት ሃንድሊንግ ነው። አይዘር ለስ ኦር ኢኳል ኮንስትሬንት ግሬተር ዛን ኦር ኢኳል ኮንስትሬንት ኢኳልስ ኮንስትሬንት ቢሆንም እሱን ሃንድል የማድረግ ትልቅ አስተዋጽኦ አለ። ከዚህ በመቀጠል how the simplex method works or extra variable needed የምንለው አለ። ኤክስትራ ቫሪያብል የሚያስፈልጋቸው የታይፕስ ኦፍ ኮንስትሬንቶች ምን ናቸው የሚለውን እናያለን። ስለዚህ የመጀመሪያው ኤክስትራ ቫሪያብል ስላክ ቫሪያብል የሚባለው ነው። ሁለተኛው ሰርፕለስ ቫሪያብል and the last one is artificial variable ይባላል። የመጀመሪያው ስላክ ቫሪያብል ሁሌም የሚሰራው ለስ ኦር ኢኳል ኮንስትሬንት ላይ ነው። ያ ማለት ሌፍት ሃንድ ሳይድ ቫልዩ is less than right hand side value ያለን ስለሆነ ሁሌም right hand side value ከበለጠ በሌፍት hand side value በኩል ማን ይጨመራል? ይሄ slack variable የምንለው ይደመራል። ፕላስ s ይደመራል ማለት ነው። ምን ማለት ነው ግን ፕላስ s? slack variable ነው። slack variable unused resource ማለት ነው። ያልተጠቀምነውን ሪሶርስ እንደምርበት ከራይት ሃንድ ሳይድ ቫልዩ ጋር እኩል ይሆናል ብለን አስዩም እያደረግን ነው። ሰርፕለስ ቫሪያብል ማለት ደግሞ ግሬተር ዛን ኦር ኢኳል ኮንስትሬንት ላይ የሚቀነስ ነው። ያ ማለት ሌፍት ሃንድ ሳይድ ቫልዩ ኢዝ ግሬተር ዛን ራይት ሃንድ ሳይድ ቫልዩ ያለን ስለሆነ ከራይት ሃንድ ሳይድ ቫልዩ ጋር እኩል እንዲሆን we have to deduct this surplus variable and add an artificial variable. artificial variable ይደመራል፣ surplus variable ግን ይቀነሳል። equals constraint ብቻ ከሆነ ግን artificial variable ነው የሚደመረው ማለት ነው። for further verification by the way ወደ calculation ስንሄድ የበለጠ ግልጽ ይሆናል። types of constraints የምንላቸው less or equal constraint, greater than or equal constraint and equals constraint. less or equal, greater or equal and equals constraint ይባላሉ።
ሌላው ቪዥዋላይዚንግ ዘ ሲምፕሌክስ ሜተድ ለምሳሌ ለሶር ኢኳል ኮንስትሬንት ሲሆን ኤክስትራ ቫሪያብላችን ምንድነው ኮኤፊሺየንት ኦፍ ኤክስትራ ቫሪያብል ኢን ዘ ኦብጀክቲቭ ፈንክሽን የሚል አለ። ሌላው ፕሬዘንስ ኦፍ ኤክስትራ ቫሪያብል ኢን ዘ ኢኒሺያል ሶሉሽን ሚክስ የሚባልም አለ። ምንድነው የሚለውን እንመልከት። ሶ ታይፕስ ኦፍ ኮንስትሬንትስ ቅድም ያየናቸው እነዚህ ለሶር ኢኳል ግሬተር ኦር ኢኳል እና ኢኳልስ ኮንስትሬንት ናቸው። ለሶር ኢኳል ኮንስትሬንት ላይ ምን ያስፈልገናል ብለን ነበር ቅድም ኤክስትራ ቫሪያብል ስላክ ቫሪያብል አይደል? ስለዚህ ስላክ ቫሪያብል is needed for ለሶር ኢኳል ኮንስትሬንት ታይፕ። ስለዚህ a slack variable is added for ለሶር ኢኳል ኮንስትሬንት a surplus variable is deducted or subtracted and an artificial variable is added for greater or equal constraint and only an artificial variable is added for equals constraint። ሌላው ኮኤፊሺየንታቸውን ስንመለከት በማክሲማይዜሽን የሚሆን በሚኒማይዜሽን ስላክ እና ሰርፕለስ ቫሪያብል 0 0 ነው ያላቸው 0 0። አርቲፊሻል ቫሪያብል ግን በማክሲማይዜሽን -m ነው በሚኒማይዜሽን ደግሞ +m የሚባል ኮኤፊሺየንት ይኖረዋል። ኮኤፊሺየንት ኦፍ ኤክስትራ ቫሪያብልስ ኢን ዘ ኦብጀክቲቭ ፈንክሽን ፕሬዘንስ ኦፍ ኤክስትራ ቫሪያብል ኢን ዘ ኢኒሺያል ሶሉሽን ሚክስ ላይ ስንመለከት ስላክ ቫሪያብል እና አርቲፊሻል ቫሪያብል ኤግዚስት ያደርጋሉ። ነገር ግን ሰርፕለስ ቫሪያብል ግን ኤግዚስት አያደርግም ማለት ነው። ሌላው ኪ ኮምፖነንትስ ኦፍ ዘ ሲምፕሌክስ ሜተድ የምንላቸው አሉ። እንደ ሌላው ኪ ኮምፖነንትስ ኦፍ ሲምፕሌክስ ሜተድ የምንላቸው አሉ እንደ ኢንትሪንግ ቫሪያብል፣ ሊቪንግ ቫሪያብል፣ ፒቮት ኮሎመን ወይም ኪ ኮሎመን፣ ፒቮት ሮ ወይም ኪ ኮሎመን ወይም ኪ ሮ የምንለው አለ። እንዲሁም ደግሞ ፒቮት ኤሌመንት ተብሎ የሚጠራ አለ። ኢንትሪንግ ቫሪያብል ሁሌም cj-z0 ነው የምንመለከተው። cj-z0 ላይ highest positive number ወይም highest negative number for minimization highest positive number for maximization problem ያለበት tu የሆነው ወይ corresponding የሆነው ኮሎመን ላይ ያለው ያ ማለት በፒቮት ኮሎመን tu ያለችው ቫሪያብል ምን ትባላለች? ኢንትሪንግ ቫሪያብል ትባላለች። በሊቪንግ ቫሪያብልን ደግሞ የምናየው በፒቮት ኤሌመንት ስር ነው። ሁሌም ኢንትሪንግ ቫሪያብል ያለው ፒቮት ኮሎመን ላይ ሲሆን ሊቪንግ ቫሪያብል ያለው ደግሞ ፒቮት ሮ ላይ ነው ማለት ነው። ፒቮት ሮ ማለት ስሞለስት ፖዚቲቭ ሬሽዮ ወይም ራይት ሃንድ ሳይድ ቫልዩ ሲካፈል ኮረስፖንዲንግ ኪ ኮሎመን ቫልዩ አድርገን ካፍለን የምናገኘው ስሞለስት ፖዚቲቭ ሬሽዮ ላይ ቲዩ የሆነው ሮ ፒቮት ሮ ይባላልና እዚህ ፒቮት ሮ ላይ ያለችው ቫሪያብል ደግሞ ሊቪንግ ቫሪያብል ተብላ የምትጠራው ናት። ሊቪንግ ቫሪያብል ብለን እንጠራታለን። ፒቮት ኤሌመንት ማለት ደግሞ ፒቮት ኮሎመኑና ፒቮት ሮ ኢንተርሴክት ያደረጉባት ቦታ ማለት ናት። እቺ ኤሌመንት እዚህ ውስጥ ያለችው ቁጥር ምን ትባላለች? ፒቮት ኤሌመንት ተብላ ትጠራለች። እንዴት እንደሆነ እናየዋለን ዲቴል። ሌላ ፎርሙላስ for solving linear programming problem using simplex method. The first one is new row value which is equal to all the values of that ፒቮት ሮ ሲካፈል ለፒቮት ኤሌመንት አድርገን መጀመሪያ በዚህ መስራት አለብን። ቀጣዩ ደግሞ ምንድነው? ኒው ሮ ቫልዩ which is equal to all the values of that row minus corresponding key column value multiplied by corresponding key new row value ሲካፈል ለፒቮት ኤሌመንት ማድረግ አለብን። ሌላኛውና የመጨረሻው ኒው ሮ ቫልዩ which is equal to all the values of that row minus corresponding key column value multiplied by corresponding new row value በማድረግ መስራት እንችላለን ማለት ነው። ቀጣይ ደግሞ ኦፕቲማሊቲ ኮንዲሽን የሚለውን እንመልከት። እንግዲህ ኦፕቲማሊቲ ኮንዲሽን ማለት ምን ማለት ነው? የመጨረሻ ደረጃ ላይ ስንደርስ በማክሲማይዜሽን በሚኒማይዜሽን የምናቆምበት ማለት ነው። ለምሳሌ ማክሲማይዜሽን ከሆነ cj-z0 ቫልዩ must be less or equal 0 መሆን አለበት። either 0 or negative number መሆን አለበት። ስለዚህ cj-z0 ቫልዩ በሙሉ ወይም 0 መሆን አለባቸው አሊያ ደግሞ ኔጌቲቭ መሆን አለባቸው። ያኔ ኦፕቲማሊቲ ላይ ደርሰናል። ኦፕቲማሊቲ is reached ነው። ምንድነው? ከዛ በላይ መስራት አንችልም። የመጨረሻ መፍትሄ ላይ ደርሰናል ማለት ነው። በሚኒማይዜሽን ከሆነ cj-z0 value must be greater than or equal to 0 either 0 or positive number ሲሆን በሚኒማይዜሽን ህግ መሰረት ኦፕቲማሊቲ ላይ ሪች አድርገናል ወይ የመጨረሻ መፍትሄ ላይ ደርሰናል እንደማለት ነው። steps for solving linear programming problem by simplex method የመጀመሪያው formulate the problem ነው። formulate the problem። ሁለተኛ convert to standardized form ኢንኢኳሊቲውን ወደ ኢኳሊቲ የምንቀይርበት ማለት ነው። convert to standardized form ማለት እሱ ነው። ሌላው set up the initial simplex table የምንለው አለ። በቀጣይ ስላይድ ላይ እናየዋለን። identify the pivot column, identify pivot row
perform pivoting, iterate, repeat step 4 at step 6 until there are no negatives, and last one is the solution. እነዚህ ስምንቱን በሙሉ ስቴፖች መከተል አለብን when we are going to solve the linear programming problem using this simplex method. okay, ለምሳሌ አንድ ኤግዛምፕል እንመልከት። example 1, max z which is equal to 12x1 plus 16x2 subject to the constraints 10x1 plus 20x2 less or equal 120, 8x1 plus 8x2 less or equal 80, x1, x2 must be greater than or equal to 0 non-negativity. ስለዚህ ይህንን ፕሮብለም ከተመለከትን በኋላ የመጀመሪያው ስቴፕ ምን ነበር የሚለን እንመለስና የመጀመሪያው ስቴፕ ፎርሙሌት ዘ ፕሮብለም ነበር የሚለን። ነገር ግን አሁን እዚህ ጋር ያገኘነው ኦሬዲ ፎርሙሌትድ የሆነ ፕሮብለም ነው አይደለ? the problem is already formulated። ስለዚህ ወደ ቀጣዩ ስቴፕ ነው የምንሄደው። ቀጣዩ ስቴፕ ምንድነው? change into standardized form ነው፣ ወይም ወደ standardized form ቀይሩት፣ ኢንኢኳሊቲውን ወደ ኢኳሊቲ ቀይሩት እያለን ነው። ሶ ፕሮብለማችን ይሄ ነው። ኢንኢኳሊቲውን ወደ ኢኳሊቲ ስንቀይር ቅድም ኤክስትራ ቫሪያብል ኒድድ ስንል ነበር አይደል? ለሶር ኢኳል ኮንስትሬንት ሲሆን ምንድነው የሚያስፈልገን? ስላክ ቫሪያብል ነው የሚያስፈልገን። ፕላስ ስላክ ቫሪያብል ነው። ግሬተር ዛን ኦር ኢኳል ኮንስትሬንት ሲሆን ደግሞ ማይነስ ሰርፕለስ ቫሪያብል ፕላስ አርቲፊሻል ቫሪያብል እንደምናደርገው ነግሬያችሁ ነበረ። ስለዚህ ይሄ ነው ሲቀየር ማለት ነው። ስንቀይረው ይሄ ነው 10x1 plus 20x2 plus s1። የመጀመሪያው ኮንስትሬንት ላይ ሁለት ኮንስትሬንቶች ናቸው አይደል? 1 2 ሁለት ኮንስትሬንቶች አሉን። የመጀመሪያው ኮንስትሬንት ላይ ፕላስ s1 እንላለን፣ ሁለተኛው ኮንስትሬንት ላይ ፕላስ s2 እንላለን። ሁለት ስላክ ቫሪያብሎች አሉና s1 እና s2። ስላክ ቫሪያብል ለምን አልነው? because the constraint is less or equal constraint ስለሆነ ነው። less or equal constraint ላይ የሚደመረው ኤክስትራ ቫሪያብል ምንድነው ብትባሉ ስላክ ቫሪያብል ተብሎ የሚጠራው ነው። ሌላው ኮኤፊሺየንት ኦፍ ኤክስትራ ቫሪያብል ኢን ዘ ኦብጀክቲቭ ፋንክሽን ብለን ስናይ ለምሳሌ አሁን እዚህ ጋር s1 አለን አይደል? ኦብጀክቲቭ ፋንክሽን ላይ ሲሄድ ኮኤፊሺየንቱ ምን ሆነ? 0። s2 አለን፣ ኮኤፊሺየንቱ ምን ሆነ? ኦብጀክቲቭ ፋንክሽን ላይ 0 ሆነ። በዚህ መንገድ ከገለጽነው በኋላ x1, x2 must be greater than or equal to 0 ብለን እዚህ ጋር አይተን ነበር። አሁን ደግሞ የደመርናቸውን ስላክ ቫሪያብሎችንም ጨምረን x1, x2, s1 and s2 must be greater than or equal to 0 ብለን ወደ ስታንዳርዳይዝድ ፎርም እንቀይራለን ማለት ነው። ወደ ስታንዳርዳይዝድ ፎርም እንቀይራለን ነው። ስለዚህ ይሄን ስትመለከቱት ለምሳሌ +0 s1 +0 s2 የሚለው the coefficient of extra variables in the objective function 0 ስለሆነ ነው። So step 3 set up the initial simplex table ነው የሚለን። initial simplex table ከዚህ ተነስተን ስንሰራው ይሄን ይመስላል ቴብላችን። initial ቴብላችን ይሄ ነው። እሺ እዚህ ጋር CJ ማለት ምን ማለት ነው? coefficient of objective function። coefficient of objective function ማለት ነው የኦብጀክቲቭ ፋንክሽን ኮኤፊሺየንት ተመልከቱ። የx1 ስንት ነው? 12፣ የx2 16፣ የs1 0፣ የs2 0 ነው አይደለ? ስለዚህ CJ ማለት ሁሌም ምንድነው? coefficient of objective function ማለት ነው። የx1 12፣ x2 16፣ s1 0፣ s2 0። ሌላው ቤዚክ ቫሪያብል የምንላቸው እነሱ ነው። x1 x2 s1 s2። ሌላው ደግሞ እዚህ ጋር s1 እና s2 የምንላቸው መጀመሪያ የሚገቡት ኤክስትራ ቫሪያብሎች ናቸው። presence of extra variable in the initial solution mix ቅድም ስናይ ስላክ ቫሪያብል እና አርቲፊሻል ቫሪያብል ፕሬዘንት ያደርጋል ወይም ኤግዚስት ያደርጋል የመጀመሪያ ኢኒሺያል ሶሉሽን ላይ ብለን ነበርና እዚህ ጋር እንደምትመለከቱት s1 እና s2ን ያስገባ ነው። ለዛ ነው ሌላ coefficient of basic variable ማለት ነው። ይሄ CBV ማለት coefficient of basic variable እያልን ነው። ቀጥሎ ZJ ምንድነው? ZJ either profit ወይም ኮስት ነው። ምን ማለት ነው? በፕሮብለማችን አሁን ማክሲማይዜሽን ከሆነ ይሄ ZJ ምንድነው ማለት ነው? ፕሮፊት ነው ማለት ነው። ይሄ ሚን Z ቢል ኖሮ ፕሮብለማችን ይሄ ZJ ምንድነው? ኮስት ነበር ማለት ነው። CJ ZJ ኦፕቲማሊቲ አሁን ቅድም ቼክ ስናደርግ ኦፕቲማሊቲ CJ ZJ must be less or equal 0 ለማክሲማይዜሽን ፕሮብለም ይሄ በሙሉ እዚህ ውስጥ ያለው ቫልዩ either 0 or ኔጌቲቭ ነምበር መሆን አለበት ብለን ነበረ። ለሚኒማይዜሽን ከሆነ ደግሞ either 0 or ፖዚቲቭ ነምበር መሆን አለበት ኦፕቲማሊቲ ኮንዲሽን ቼክ ስናደርግ። ስለዚህ CJ ZJ ቫልዩ በዚህ መንገድ የሚገለጸው ነው። እሺ አሁን ዲቴል እንመልከተው። ዲቴል ስንመለከተው ምንድነው የምናደርገው? ፕሮብለማችን ማክሲማይዜሽን ነው አይደል? ማክስ ዜድ ስለሆነ
ሲጄ ማይነስ ዜድ ዜሮ እንመልከት። ኦፕቲማሊቲ ኮንዲሽን ቼክ ማድረግ አለብን። ወደ ቀጣይ ሮ ከመሄዳችን ቀድመን ኦፕቲማሊቲ ኮንዲሽን ስናደርግ ሲጄ ማይነስ ዜድ ዜሮ መስት ቢ ለስ ኦር ኢኳል 0 ይለናል። ነገር ግን እዚህ ጋር ፖዚቲቭ ነምበር አለን አይደል? ፖዚቲቭ ነምበር 12 እና 16 ፖዚቲቭ ነምበሮች ናቸው። ስለዚህ ምን ማድረግ አለብን ማለት ወደ ቀጣይ ቴብል መሄድ አለብን፣ ምክንያቱም ኦፕቲማሊቲ ላይ አልደረስንም። ስለዚህ ምንድነው የምናደርገው? ወደ ቀጣይ ቴብል ስንሄድ the highest positive number ነው ሴሌክት የምናደርገው in CJ minus Z0 ለማክሲማይዜሽን ፕሮብለም። highest positive ነምበራችን 16 ነው። ስለዚህ የ16 TU ይሄ ሰርክል ያደረኩት እዚህ ኮንስታንት ላይ ሰርክል ያደረኩት ኮሎመን ምን ይባላል? ፒቮት ኮሎመን ይባላል። ሌላው ሬሽዮ መስራት አለብን። ራይት ሃንድ ሳይድ ቫልዩ ሬሽዮ የሚባላል። ራይት ሃንድ ሳይድ ቫልዩ እዚህ ጋር ለምሳሌ ኤስ1 ላይ የመጀመሪያው ኮንስትሬንት ላይ ስንመለከት የኤክስ1 ስንት ነው? እዚህ ጋር 10፣ የኤክስ2 20፣ የኤስ1 1 ኮኤፊሺየንት፣ ኤስ2 እዚህ ጋር የለንም። ስለዚህ ምን ብለን ገለጽ ነው? 0 ብለን ገለጽ ነው። ወደ ሁለተኛው ስንመጣ 8 8 0 1 ይሄው እዚህ ጋር ያሉት ማለት ነው። 0 ያልነው ለምንድን ነው? ኤስ1 እዚህ ጋር በዚህ ቲዩ ኤስ1 ስለሌለን ነው። ኤስ1 የለንም። ቀጥሎ ራይት ሃንድ ሳይድ ቫልዩ ይሄኛውን ነው የምናስቀምጠው። ስለዚህ ሁለቱም 120 እና 80 ራይት ሃንድ ሳይድ ቫልዩ ተብለው ተቀምጠዋል ማለት ነው። ከዚህ በኋላ 120 ሲካፈል ለ20 ራይት ሃንድ ሳይድ ቫልዩ ሲካፈል ለኮረስፖንዲንግ ኪ ኮሎመን ቫልዩ። ስለዚህ 120 ሲካፈል ለ20 80 ሲካፈል ለ8 ምን ይሆናል ማለት ነው? 120 ሲካፈል ለ20 6፣ 80 ሲካፈል ለ8 10 ይሆናል። ከዛ ምንድነው የምንመርጠው? ስሞለስት ፖዚቲቭ ሬሽዮ ነው የምንመርጠው። ስሞለስት ፖዚቲቭ ሬሽዮአችን ማን ነው? 6 ነው። ስለዚህ በ6 ቲዩ ያሉት እነዚህ ሰርክል ያደረግነው ይሄ ሮ ምን ይባላል? ፒቮት ሮ ይባላል። ኮረስፖንድስ ቱ ሌላው እዚሁ ላይ 20 ምንድነች? ፒቮት ኤሌመንት ትባላለች። በፒቮት ሮ ቲዩ ያለው ቫሪያብል ይሄ ኤስ1 ደግሞ ሊቪንግ ቫሪያብል ይባላል። በፒቮት ኮሎመን ቲዩ ያለው ቫሪያብል ይሄ ኤክስ2 ቫሪያብል ደግሞ ኢንትሪንግ ቫሪያብል ይባላል። እሺ ስለዚህ እዚህ ጋር የተሰራ ስላለ ይሄን ተመልከቱ። አሁን ያሳየኋችሁ በሙሉ እዚህ ጋር ያሉት ናቸው። ለምሳሌ በፒቮት ሮ አሁን ፒቮት ሮ ማለት ይሄ ሮ ማለት ነው። ፒቮት ሮ ማለት ስለዚህ በዚህ በፒቮት ሮ ቲዩ ያለችው ቫሪያብል እቺ ኤስ1 ምን ተብላ ትጠራለች? ሊቪንግ ቫሪያብል ተብላ ትጠራለች። ሌላኛው ደግሞ በዚህ በፒቮት ኮሎመን ወይም ደግሞ በኪ ኮሎመን ቲዩ ያለችው ቫሪያብል እቺ ኤክስ2 ቫሪያብል ምን ተብላ ትጠራለች? አለን ኢንትሪንግ ቫሪያብል። ኢንትሪንግ ቫሪያብል ተብላ እንደምትጠራ ያሳየናል። ሌላው እቺ 20 ኢንተርሴክሽን ፖይንቷ የፒቮት ኮሎመኑና የፒቮት ሮ ይሄ ፒቮት ሮ እና ይሄኛው ፒቮት ኮሎመን ኢንተርሴክት ያደረጉባት የጋራ የሆነችው ፖይንት እዚህ ጋር በዚህ ቲዩ ብትመለከቱ ፒቮት ወይም ኪ ኤሌመንት የምትባለዋ ነች። ፒቮት ኤሌመንት ወይ ኪ ኤሌመንት ትባላለች። ሌላው እዚህ ጋር አሁን 16 ሃይስት ፖዚቲቭ ሬሽዮ ነው የምንለው። ማን ነው ሃይስት ፖዚቲቭ ቫልዩ ኢን ሲጄ ማይነስ ዜድ ዜሮ ፎር ማክሲማይዜሽን? ለማክሲማይዜሽን ፕሮብለም ሴሌክት የምናደርገው ይሄኛውን ነው። አሁን እዚህ ጋር ቢቪ ምን ማለት ነው? እቺ ቢቪ ማለት ቤዚክ ቫሪያብል ትባላለች። ቀጥሎ ሲቢቪ ማለት ኮኤፊሺየንት ኦፍ ቤዚክ ቫሪያብል ማለት ነው። ኮኤፊሺየንት ኦፍ ቤዚክ ቫሪያብል። ሲጄ ማለት ደግሞ ኮኤፊሺየንት ኦፍ ኦብጀክቲቭ ፋንክሽን ነው። ዚጄ ወይም ደግሞ ዜጄ ማለት ደግሞ ፕሮፊት ወይም ኮስት ቫልዩ ማለት ነው። ስለዚህ ይህንን ከተረዳችሁ በኋላ በቀጥታ ወደ ካልኩሌሽኑ መሄድ እንችላለን። ወደ ካልኩሌሽን ስንሄድ የመጀመሪያው ካልኩሌሽናችን ምንድነው? ኒው ሮ ቫልዩ ሲካፈል ኒው ሮ ቫልዩ which is equal to old pivot row value ሲካፈል ለፒቮት ኤሌመንት ይለናል። እስኪ ወደ መጀመሪያው ስላይድ እንመለስና አሁን ይሄ ፒቮት ሮ ቫልዩ ማለት ነው አይደል? እነዚህ ፒቮት ሮ ቫልዩ ማለት 10 20 1 0 120 እነዚህ በሙሉ ምንድናቸው ማለት ነው? ኦልድ ፒቮት ሮ ቫልዩ የምንላቸው ናቸው። ስለዚህ ቀድሞ የሚሰራው ሁሌም የፒቮት ሮ ቫልዩ ነው። ወደ አዲስ ሮ ስንሄድ የመጀመሪያው የሚቀድመው ማን ነው? ይሄ ፒቮት ሮ ቫልዩ ነው። ስለዚህ ምንድነው የሚለን? ኒው ሮ ቫልዩ which is equal to old pivot row value ሲካፈል ለፒቮት ኤሌመንት አለን። ኦልድ ፒቮት ቫልዩ የምንላቸው 10 20 1 0 120 ናቸው። ሌላው ፒቮት ኤሌመንታችንን ማን አድርገን ነበር ይሄድ ነው 20 ብለናል አይደለ? ስለዚህ እነዚህ ውስጥ ያሉት ቫልዩዎቹ በሙሉ ለ20 ይከፈላሉ ማለት ነው። ለ20 ይካፈላሉ እንደማለት ነው።
ስለዚህ ለ20 ስናካፍለው 10 ሲካፈል ለ20 1 ሁለተኛ 20 ሲካፈል ለ20 ራሱ ፒቮት ኤሌመንቱ ራሱ ይካፈላል ፒቮት ኤሌመንቱ አንድ ይሆናል 1 ሲካፈል ለ20 1 20ኛ 0 ሲካፈል ለ20 0 120 ሲካፈል ለ20 6 ይሆናል። ስለዚህ ይሄን ኒው ሮ ቫልዩ አገኘን ማለት ነው። ኒው ሮ ቫልዩ ካገኘን በኋላ ወደ ቀጣዩ ሮ አሁን የተሰራው የትኛው ሮ ነው? ሮ 1 ሮ 1ን የሰራ ነው። ሮ 2ን መስራት አለብን። ኒው ሮ ቫልዩ is equal to old row value minus corresponding key column value multiplied by corresponding new row value ማድረግ አለብን። እሺ ምን ማለት ነው ይሄ? ማለት corresponding new row value እና corresponding key column value ማለት ምን ማለት ነው የሚለውን እንመልከት። እሺ ስለዚህ አሁን የመጀመሪያውን ሮ 1 s1 ያለበትን s1 የሚወጣው ቫሪያብል ነው፣ x2 ደግሞ የሚገባው ቫሪያብል እንደሆነ አይተናል። ስለዚህ የዚህኛው ሮ 2 ቫልዩ ስንሰራ ምንድነው የምናደርገው? የኦልድ ሮ ቫልዩ ኦፍ ዳት ሮ የዚህ ሮ የሮ 2 ኦልድ ቫልዩ የምንላቸው 8 አሁንም 0 1 80 እነዚህ በሙሉ ምንድናቸው ማለት ነው? እነዚህ በሙሉ ምንድናቸው? ኦልድ ቫልዩስ የሚባሉት ናቸው። ለዚሮ ሲቀነስ ኮረስፖንዲንግ ኪ ኮለመን ቫልዩ የነዚህ ቫልዩዎች በሙሉ ኮረስፖንዲንግ ኪ ኮለመን ቫልዩአቸው ማን ነው? 8 ነው አይደል? ኪ ኮለመን ውስጥ ያለው ማለት ነው። ኪ ኮለመን ውስጥ ያለው ቫልዩ ማን ነው? 8 ነው ለሁሉም። ያ ማለት 8 ሲቀነስ 8 ራሱ 8 ሲቀነስ 8 0 ሲቀነስ 8 1 ሲቀነስ 8 80 ሲቀነስ 8 እያደረግን ነው የምንሄደው እንደማለት ነው። ለዚህ ሲሰራው እንደዚህ ያደረገው 8 ሲቀነስ 8 ሲባዛ በኮረስፖንዲንግ ኒው ሮ ቫልዩ ኮረስፖንዲንግ ኒው ሮ ቫልዩ ማለት አሁን ሰርተን ያገኘናቸው ማለት ቲዩ ይሆነው። ስለዚህ 8 ሲቀነስ 8 ሲቀነስ 8 ሲባዛ በ1 ሁለተኛ 8 ሲባዛ በ1 ሁለተኛ 8 ሲካፈል ለ2 ማለት ነው። 8 ሲካፈል ለ2 4 8 ሲቀነስ 4 ይሆናል። 8 ሲቀነስ 8 ሲባዛ በ1 እዚህ ጋር ስንት ነበረች? እዚህ ጋር ኮረስፖንዲንጋችን 1 ናት። ስለዚህ 8 ሲቀነስ 8 ሲባዛ በ1 0 ይሆናል። 0 ይሆናል። ሌላው 0 ሲቀነስ 8 ሲባዛ በ1 20ኛ 8 ሲባዛ በ1 20ኛ ማለት 8 ሲካፈል ለ20 ማለት ነው። በ4 2 ይሆናል። በ4 20 ሲካፈል ለ4 5 2 5ኛ። ነገር ግን እዚህ ጋር ማይነስ ስለሆነች ማይነስ 2/5 ይሆናል። ሌላው 1 8 ታይምስ 0 እዚህ ጋር ኮረስፖንዲንግ ቫልዩአችን 0 ስለሆነ 1 8 ታይምስ 0 just 1 0 ማለት ነው። ለሶኮል 1 ነው። 80 ሲቀነስ 8 ሲባዛ በ6 8 በ6 48 ይሆናል። 80 ሲቀነስ 48 32 አገኘን። ኒው ሮ ቫልዩ አገኘን። ወደ ቀጣዩ ቴብል ስንሄድ ይሄንን ይመስላል ቀጣዩ ቴብላችን ማለት ነው። አሁን እነዚህን ያመጣናቸውን x2 ባለችበት ነች። ነገር ግን x2 ገብታለች። ማን ወጣ? s1 ወጣለች። s1 ምን ስለነበረች ነው? ቅድም s1 ሊቪንግ ቫሪያብል ስለነበረች ማለት ነው። ስለዚህ ውጤታችንን በዚህ መንገድ እናስቀምጣለን። ቀጣይ አሁንም ፒቮት ሮ እና ፒቮት ኮሎመን መለየት አለብን። የምንሄደው ይሄ cj zj ሮ ይሄ cj zj ሮ ፎር ማክሲማይዜሽን ለሶር ኢኳል 0 እስከሚሆን እዚህ ጋር ለምሳሌ ይሄ 0 ነው ሳቲስፋይድ፣ ይሄ ማይነስ ነው ሳቲስፋይድ፣ ይሄ 0 ነው ሳቲስፋይድ። ነገር ግን ሂር ዘ ፖዚቲቭ ነምበር አለ። ምንድነው ማድረግ ያለብን? ስለዚህ ፖዚቲቭ ነምበር አለ ምን ማድረግ አለብን ማለት ነው? ወደ ኔክስት ኢተሬሽን መሄድ አለብን። ሃይስት ፖዚቲቭ ነምበር ኢን cj zj ሮ መርጠን ሶ የዚህ ቲዩ ይሄ ፒቮት ኮሎመን ነው። አሁን የምትገባው ቫሪያብል ማነች ማለት ነው? የፒቮት ኮሎመኑ ቲዩ x1 ናት። ፒቮት ሮ ማለት ደግሞ ራይት ሃንድ ሳይድ ቫልዩ ሲካፈል ኮረስፖንዲንግ ኪ ኮሎመን ቫልዩ። ስለዚህ 6 ሲካፈል ለ1 ሁለተኛ 6 ሲባዛ በ2 ማለት ነው 12 ይመጣል። 32 ሲካፈል ለ4 ቲዩ የሆነው ፒቮት ኮሎመን ቫልዩ። ስለዚህ 32 ሲካፈል ለ4 8 ፖዚቲቭ ሬሽዮ ሆኖ ስሞል የሆነው የትኛው ነው? 8 ነው። የ8 ቲዩ ምንድነው ማለት ነው? ፒቮት ሮ እንለዋለን። እቺ የጋራ የሆነችው ቫልዩ ምን ትባላለች? ፒቮት ኤሌመንት ተብላ የምትጠራው ነች። ፒቮት ኤሌመንት። ከዚህ በኋላ ምንድነው የምናደርገው? ቀድመን የምንሰራው የፒቮት ሮ ነው። የፒቮት ሮ ቫልዩ የምንላቸው ኦል ፒቮት ሮ ቫልዩ ሲካፈል ለፒቮት ኤሌመንት ማድረግ አለብን። 4 ሲካፈል ለ4 0 ሲካፈል ለ4 -2/5 ሲካፈል ለ4 1/4 32/4 ስናደርገው በዚህ መንገድ ቫልዩ እናገኛለን። ኦልድ ቫልዩስ ኦፍ ዘ ፒቮት ሮ ኦቨር ፒቮት ኤሌመንት ስናደርግ 4 ሲካፈል 4 1 0 ሲካፈል 4 0 -2/5/4
-2/4 ስናደርገው -2/20 ይሆናል። በሁለት አንድ በሁለት 10 ይሆንና -1/10 ይሆናል። ስለዚህ 1 0 -1/10 1/4 32 ለ4 8 ይሆናል። ስለዚህ ኒው ሮ ቫልዩ አገኘን ማለት ነው። አሁን ቀጣዩን ደግሞ ሮ 1 ቫልዩ ስንሰራ old values of that row minus corresponding key column value multiplied by new row value ይለናል። እንመለስ እሺ ወደዚህኛው ቴብል። ለምሳሌ የዚህን ነው የምንሰራው፣ የሮ 1 ቫልዩ ነው የምንሰራው። አሁን ሮ 1 ቫልዩ ስንሰራ ይሄ old row value የሚባለው ነው። እዚህ ውስጥ ያሉት በሙሉ old row value ይባላል ወደ ሌላኛው ቴብል ስንሄድ። ስለዚህ old row value ማይነስ ኮረስፖንዲንግ ኪ ኮሎመን ቫልዩ ለነዚህ ቫልዩዎች በሙሉ ኮረስፖንዲንግ ኪ ኮሎመን ቫልዩ ወይም ኪ ኮሎመን ውስጥ ያለችው ቫልዩ 1/2 ናት። ስለዚህ እሷን ሲቀነስ 1/2 እናረጋለን ማለት ነው። ሲባዛ ኮረስፖንዲንግ ኒው ሮ ቫልዩ አሁን ሰርተን ያገኘነው ቫልዩ አለ። ኮረስፖንዲንግ ኒው ሮ ቫልዩ የምንለው ይሄንን ነው። ስለዚህ በዚህ መንገድ ስንሰራው ምንድነው 1 - 1/2 - 1/2 1 - 1/2 1/20 - 1/2 ምክንያቱም ኮረስፖንዲንግ ኪ ኮሎመን ቫልዩዋ 1/2 ስለሆነች ነው። ስለዚህ 1/2 - 1/2 ታይምስ 1 0 ይሆናል። 1/2 - 1/2 0 ይሆናል። 1 - 1/2 ታይምስ 0 just 1/2 ታይምስ 0 0 ነው። 1 - 0 1 1/20 - 1/2 ታይምስ -1/10 ይሄ ማለት ምን ማለት ነው? 1/2 ታይምስ -1/10 ማለት -1/20 ማለት ነው። ማይነስ ታይምስ ማይነስ ይሆንና 1/20 + 1/20 ይሆናል 2/20 ይሆንና በሁለት አንድ በሁለት 10 ስለዚህ 1/10 ይሆናል። ሌላው 0 - 1/2 multiplied by 1/4 ስለዚህ ይሄ -1/8 ይሆናል። 6 - 1/2 times 8 8 ሲካፈል ለ2 4 ነው። 6 ሲቀነስ 4 2 ይመጣል ማለት ነው። አሁንም ኒው ሮ ቫልዩ አገኘን። ስለዚህ ቴብላችን ይሄ ነው። አዲሱ ቴብል ይሄን ይመስላል። ስለዚህ የመጀመሪያው ሮ 2 ላይ የወጣችው ቫሪያብል ማን ትባላለች? s1 ናት። የገባችው ግን x1 ናት ማለት ነው። ኮፊሽንታቸው እዚህ ጋር ኮፊሽንቱ ቤዚክ ቫሪያብል የምንለው የx2 16 ስለሆነ እዚህ እናመጣዋለን፣ የx1 12 ስለሆነ እዚህ እናመጣዋለን ማለት ነው። ስለዚህ በዚህ መንገድ እንሰራለን። አሁን ቀጥሎ zj-ን እንዴት ነው የምንሰራው የሚለውን እንመልከት። አሁን zj ስንሰራ 16 ሲባዛ በ0 ስንት ይሆናል? 0 ሲደመር 12 ሲባዛ በ1 12 ይሆናል ማለት ነው። 16 ሲባዛ በ1 16 ሲባዛ በ1 16 ሲደመር 12 ሲባዛ በ0 16 ይሆናል ማለት ነው። ስለዚህ ማን ይሆናል? እዚህ 16 በዚህ መንገድ ስናደርገው ወይም በዚህ መንገድ ስንሰራው ምን ይሆናል ማለት ነው? ይሄን ቫልዩ ይሰጠናል ማለት ነው። እሺ ስለዚህ 12 16 2/5 1 የሚል ቫልዩ እናገኛለን። ምን ላይ? zj ላይ ወይም ደግሞ zj ማለት ሰሜሽን ነው። ባይ ዘ ወይ ይሄኛው ኮኤፊሺየንት ኦፍ ቤዚክ ቫሪያብል ሲባዛ በእነዚህ ቫሪያብሎች ቫልዩዎቹ በሙሉ የሚባዛ ይሆናል። ስለዚህ የመጨረሻው ቴብል ይሄንን ይመስላል። የመጨረሻው ፊዚብል ሶሉሽን የሚገኝበት ቴብል ይሄ ቴብል ነው። zj እና cj - zj ቫልዩ እዚህ ጋር ማስቀመጥ አለብን። zj እንዴት ነው የምንሰራው? ኮኤፊሺየንት ኦፍ ቤዚክ ቫሪያብል ሲባዛ በእነዚህ ኤሌመንቶች በሙሉ ይባዛል። ስለዚህ 16 ሲባዛ በ0 ሲደመር 12 ሲባዛ በ1 0 ሲደመር 12 12 ይሆናል እዚህ ጋር። እንዲሁም ደግሞ 16 ሲባዛ በ1 ሲደመር 12 ሲባዛ በ0 0 ሲደመር 16 16 ይሆናል እዚህ ጋር። በዚህ መንገድ እንሰራው ይሄንን ይሰጠናል ማለት ነው። ይሄ የመጨረሻው ቴብል ነው። ስለዚህ 12 zj ቫልዩ ተመልከቱ 12 16 2 5ኛ እና 1 የሚል አገኘን። ከዛ cj - zj ቫልዩ እንፈልግ። cj - zj ቫልዩ ስንፈልግ ምንድነው? cj ማለት ኮኤፊሺየንት ኦፍ ቤዚክ ቫሪያብል እያልን ነው። zj ደግሞ the profit ወይም the cost ነው። ስለዚህ 12 ሲቀነስ 12 0 16 ሲቀነስ 16 0 0 ሲቀነስ 2 5ኛ -2/5 0 ሲቀነስ 1 -1 የሚል ቫልዩ አገኘን።
ስለዚህ አሁን ሲጄ ማይነስ ዜድ ጄ ቫልዩ በሙሉ ስትመለከቱ ሁሉም ዜሮ እና ኔጌቲቭ ናቸውና ኦፕቲማሊቲ ኮንዲሽን ለማክሲማይዜሽን ፕሮብለም ኦል ሲጄ ማይነስ ዜድ ጄሮ ቫልዩ መስት ቢ ለስ ኦር ኢኳል ቱ ዜሮ መሆን አለበት ይለናል። ሄር ይህን ብላክ ተመልከቱት። ኦል ሲጄ ማይነስ ዜድ ጄሮ ቫልዩስ አር ኦል ዜሮስ ኤንድ ኔጌቲቭ ነምበርስ ሶ ኦፕቲማሊቲ ኢዝ ሪችድ ይለናል። ስለዚህ ፋይናሊ ኦብጀክቲቭ ፋንክሽናችን ላይ የኤክስ1 ቫልዩ 8 ነው። እዚህ ጋር እንደምትመለከቱት ራይት ሃንድ ሳይድ ቫልዩ፣ የኤክስ2 ቫልዩ ደግሞ 2 ነው። ስለዚህ ኦብጀክቲቭ ፋንክሽን ላይ የኤክስ1ን የኤክስ2ን ቫልዩ ስትተኩ መጨረሻ ላይ የሚመጣላችሁ ቫልዩ 128 ፕሮፊት ይሆናል ማለት ነው። ስለዚህ ይሄ የመጨረሻው ውጤት ነው። ቪዲዮ ከተመቻችሁ ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ደግሞ በሚኒማይዜሽን ፕሮብለም ሲምፕሌክስ ሜትድን እንሰራለን። ለዛሬ ግን እዚህ ጋር እናበቃለን ማለት ነው። ጥያቄዎች ካሏችሁ በኮሜንት ስር ማስቀመጥ ትችላላችሁ። መልካም ጊዜ ይሆንላችሁ።